ይሄ ከሚስቴ ጋር ስትማግጥ የሚያሳይ ቪዲዮ ነው። እቺ ደግሞ ከወንድሜ ጋር ጥያቄ የተመለሰልክ እስኪ ንገሩኝ፣ የእውነት አይደለም ነው ወይስ ሌላ የምታስረዱኝ ውሸት አላችሁ? ይሄ እኮ ምን እናንተ አይደላችሁ ነው ወይስ ሌላ ውሸት አለ? እስኪ ንገሩኝ። ይቅርታ፣ በጣም ምን ማለት እንዳለብኝ አላውቅም። ለምን እንደው በፍጥነት የሆነ ውሸት አትስዋ ነው ወይስ ልጣላችሁ? እስኪ የሆነ ይሄ ለምሳሌ ኤአይ ነው ምናምን እስኪ በሉኝ። አድነን ቆይ፣ ምንም ማምለጫ መንገድ የላችሁ። ያው መረጃው እውነቱ በሙሉ ይህ ማለት ረፊ ሚራ፣ ያውም ሴት ሆነሽ ባልሽ እንደዚህ አይነት መረጃ ይዞብሽ ከወንድሙ ጋር ቢያንስ ትንሽ አፈርበኝ። እኔ ምን እንደምትል አላውቅም። ልክ ነሽ። ይህ እንዲሁም እንደ ዶክመንት በማስረጃነት እኔ ጋር ይቀመጥልሻል። እንደው በዓለም ላይ እንደናንተ አይነት እንስሳ ይኖር ይሆን? ይሄ ግን እንዴት ሊሆን ቻለ? ሆነ ሊገርም የሚገባው ቪዲዮ ሰብ ማድረጋችሁ ነው፣ ነውረኝነታችሁ። ምን እንደቀየረኝ ገባህ አይደለም? ጥሩ። አንተ ግን አቀኛ ነህ። ምንም አላጠፋም፣ ምንም አልበደልክም። ወደዚህ ግባ። አየህ አይደል? አየህልኝ አስራን ያቺ ሎላ እንግደላ ስላት እምቢ ብለኸኝ ያው ቪዲዮን ይዞልህ መጣ። እሷ አይደለችም የቀረጸችው። ቆይ ምን አድርግ ነው የምትያት? አንተ በዚህ ሁኔታ ላይ መሆን ታዝንላታለህ እንዴ? እና እሷ ያላደረገችው ነገር በእሷ አስተሳሰቢ ምን እንድልሽ ፈልገሽ? አንተ ሰውዬ አሁንም ትከራከረኛለህ እንዴ? እና እኔ ነኝ ልበል? ሚራ አይደለችም። ለምን አትሰሚም? እኔ ግን ከእሷ ይልቅ አድናን ላይ ፎከስ ብናደርግ ነው ደስ የሚለኝ። ምንድነው ፎከስ የምናደርገው? እሱ እኮ ቀድሞ ፎከስ አድርጎ ቀርጾናል እና ይሄ ሁሉም ነገር አብቅቷል። አብቅቷል የሚባል ነገር የለም። ትንፋሽ እስካለ ድረስ ሁልጊዜም ተስፋ አለ። ያንተ ተስፋ ትንፋሽን እያየ ሞትን ያቃርበዋል እንጂ ከሞት አያድንህም። ወይ ግን ሁሉንም ነገር ያውቃል ማለት ነው አይደል? አዎ በደንብ ነቃበል። አሁን አልቆልናል። ምንም ተስፋ የሚባል ነገር የለንም። መቼም ከዚህ አልሄድም። እስከ መጨረሻው እፋለማለሁ። ወደ ነው የምትሄደው? አፍንጫ ስር ሞት ተረግሶልህ ትንሽ እንኳን አሸተህ? አልሄድም። ለሆናን ትቼ አልሄድም። ውጣልኝ አንተ ጀዝባ። የዚችን ሴጣን የሆነ ሴትዮ ስም አትጥራብኝ። እሷ ነች ህይወቴን የመሰቀለችብኝ። እርግጠኛ ነኝ ቪዲዮን የቀረጸችው እራሷ ነች። ለአድናን ነገረችው። ከዛን እሷ ለምን አላት። ከዛን ቀጥላ አደረገች። ቪዲዮ ቀርጻ አሳየችው። ትሰሚኛለሽ? ለሆና እንዳንቺ መሰሪያ አይደለችም። አታደርገው። ለሆና ምና ይሄንን ኧረ በእናትህ ይሄን ቪዲዮ ዝጋው። እንደ ጌታ መጣኸው? ባለፈው ቀርጫቸው ማለት ቆይ እንዴት? መሸዋወድ እኮ በቃ ይሄ ብልግናሽ ዛሬ ያበቃልሽ።
ግን እንዴት አስችሎ ይሄንን ሲያደርጉ ቀረስክ? ቆርጦልኝ ነበር ለሆነ ሁሉም ነገር። አንዳንዴ ምንም ስሜት የማይሰጥሽ ነገር ይኖራል። በቃ እንደ መደንዘዝ ያልደንዝዤ ነበር። እና ቆይ ይኸውን ምን ያደርግልሃል? አሳዩአቸው እኮ ሁለቱንም ቅሌታቸውን በስልክ ከፍቼ አሳዩአቸው። ቆይ ታዲያ ምን አሉክ? ምን የሚሉ ይመስልሻል? በእርግጥ የኛው ትንሽ ከበድ አላቸው። ለማዋሸትም አልመችም ብሏቸዋል። ዝም አሉ? አፍ ኖሯቸው መልስ ቢሰጡ ኖሮ ጥሩ ነበር። እንዲሁም እዛው ነበር ምደፋቸው። አንተ ግን በጣም ከባድ ሰው ነህ። ቆይ እንዴት ይህ ሀሳብ መጣልህ? መዋሸት ሰለቸኝ። እነሱም በዚህ መንገድ ካላስኳቸው በቀር ምንም የሚያምኑ ጉዶች አይደሉም። አድናን እንዳይገሉ አሁን የምትቀድማቸው ስለሚመስላቸው አንተን ለመግደል ብቻ ነው የሚያስቡት። ምንም ነገር አያመጡም። አሁን ቢያንስ የምፈራበት ጊዜ ያውቁታል። ጆሮዬ ምንም አይነት ውሸት አይሰማም። ምንም ነገር እንድትሆኑብኝ አልፈልግም። ከመቼውም በላይ ደግሞ ከባዱ ጊዜ አሁን ነው። ይበቃችኋል ውሸት። ጭራሽ ንጹህ ነን አሉኝ እኮ። ግን ትንሽ ቸኮልክ። የቆየ እውነት ውሸት ነው የሚመስለው። እውነት እያለ ከዚህ በላይ ማድበስበስ አያስፈልግም። ለነገሩ እንኳን አሳያቸው። ቢያንስ እንኳን እስቲ ትንሽ ይሸማቀቁ። ጭራሽ እኔ ጥፋተኛ እነሱ ትክክል የሆኑ መሰላቸው እኮ። ሮቤል ለሄድ ነው እንዴ? ሮቤል መቼም ከዚህ መሄድ አይፈልግም። አድናን መቼም መሄድ የለበትም። ሳራን እኮ የሚያገናኘኝ እሱ ብቻ ነው። ሉሀና፣ እኔና እሱ ገና ብዙ ያልጨረስናቸው ጉዳዮች አለ። እንግዲህ የለም ሳራ እናገኛታለን። እሺ በቃ ተረጋጋ። አንተ ብቻ ደህና ሁን። እኔ ደህናም ሆኖ ሮቤልን ከህይወት ያስወጥቼ ሚራን ልጄን ተቀብዬ የግሌ ሳደርግና ሁለቱንም ከዚህ ቤት ሳባረራቸው ነው። የኔ ፍቅር ትንሽ ጊዜ ብቻ ሁሉም ነገር ይስተካከላል። ታዲያ ለሆነ አካሎች ማን ሊቀርጽን ይችላል? ንገረኝ እስኪ። አላውቅም ሚራ፣ አላውቅም። ሉሀና ከሆነች ግን ምን ንገረኛ። ሮቤል እች ልጅ እንግደላት። ከዛም በኋላ ይሄ ታሪክ እዚህ ጋር ያብቃለት፣ መጨረሻው ይሁን። አንቺ ሉሀናን በመጥፎ እንድትያት አልፈቅድልሽም። እሺ አይደለም መግደል። ሮቤል አይታይህም እንዴ? ህይወታችንን አበላሸችው፣ ውጥንቅጡን አወጣችሁ እኮ። አድናን ነው የዚህ ሁሉ ነገር ተጠያቂ። እሷ ምንም አላደረገችም። አድናን ያልከው? አድናን ማፍሳት መጣ በፊት ምንም ነገር አያውቅም። እኛ እንደነደነው ነበር የሚነዳው። እሷ ከመጣች በኋላስ አይኑን ከፈተችለት። ነገሮችን በጥርጣሬ ማየት ጀመረ። የዚህ ሁሉ መንስኤ ያቺ ሉሀና ነች። እሷን ባትኖር ማወቁ አይቀርም ነበር። ምን ትያለሽ? በምን ላቅ ይችል ነበር? ቤታችንን ምስቅልቅልቅል ያደረገችው እች የተረገመች ሰይጣን የሆነች ልጅ ነች። ሉሀና እርግማን አይደለችም። እህቷን ፈልጋ የመጣች ምስኪን ነች። እሺ ይህ አድናን የሚባል ህፃን ነው እንጂ እንደወጠጤ ከህፃን ልጅ ፍቅር ይዞት እንደዚህ የሚያሰቃይ ጭራሽ አድናን ነው። አንተ አለመግደሉ ራሱ እሱ ሆኖ ነው። እባክሽ ቢገለኝ ይሻለኝ ነበር እኔ ሉሀናን እያየሁ ከመሰቃይ። ታዲያ ምን ችግር አለው? ምንም ነገር እኮ አያስፈልግም። እኔ ልግደልክ። ያምሻል እንደ አንቺ መሞትን መርጠ የለ እንዴ? ሉሀናን እየ ከምትሰቃይ እኔ ሴት አድርጌ እገላለሁ። ቆይ አንቺ ትዳርሽን አትፈልጊውም እንዴ? ምን አገባ ደግሞ? የምን ትዳር ነው? እንዲሁ ጥንቅቅ ከወጣ በኋላ እኔ ከሉሀና ጋር ሆኜ አንቺ ደግሞ ከአድናን ጋር ሆኜ በቃ የልጅሽ አባት እኮ ነው። የልጄን አባት እንደ ልጄ አባት እንዳለው ያደረግኝ። አስገድጄሽ ያደረግሽው ነገር የለም። እሺ ሁሉንም በፍላጎትሽ ነው ያደረግሽው። ዝጋ። ይሄ እሾህ ምላስ በጣም ያስጠላኝ። ዝጋልኝ አፈን። ሁሌም እኔን ተጠያቂ አታድርጊሽ ሚራ። ቀድመሽ ነበር እንደዚህ አይነት ነገር እንደሚመጣ ማሰብ የነበረብሽ። አንተ ማን ነው የኔን ህይወት ያበላሸው? ቆይ እኔ ምን አደረግኩኝ? ሁሌ ኃላፊነት መውሰድ አትፈልግም። የሆነ ነገር ሲፈጠር ራስን ታገላለህ። ቆይ እኔ በአንተ ምክንያት ምንድን ነው ያልሆንኩት? ምን ያልሆንኩት ነገር አለ? እስኪ ንገረኝ። እኔ ከነ ልጅሽ አልቀበልሽም። ሰሚኛለሽ? ታማኝ ብትሆኝ ኖሮ የሁሉ ነገር አይፈጠርም ነበር። እስኪ አንድ ነገር ንገረኝ። ልጁ ባይኖር ትቀበለኛለህ? እንደዚህ የሚጠላኝን ወንድሜ ልጅማ አላሳድግም። እንደውም ልንገርሽ፣ አንቺም የእሱን ልጅ በማርገዝሽ እስከ መጨረሻውም ታስጠኛለሽ። ሮቤል ከኔ እንድርቅ ያደረገ ስላረገዝኩ ነው? እንደዛ ነው? ነገሮች ተስተካክለው እኔ አንቺን አግብቼ ብቻችን መኖር ነው የምፈልገው። እኔማ እኮ እንድታገባኝ ጠይቄያለሁ አይደለ? ያንተ ምላሽ ነው የምጠብቀው። በደስታ አገባሻለሁ። ትንሽ ጊዜ ብቻ ልጄ ይወለድ እና እስከዛ ከሚራ ጋር ልንኖር ነው ማለት ነው? ምን ላድርግ ሉሀና? እሷን አባረርኩ ማለት አብሬ ልጄንም አባረርኩ ማለት ነው። አንዳንድ ጊዜ የምትወጂው ማር ለመብላት ግዴታ ከነቦቹ ጋር መጋፈጥ ይኖርብሻል። አያገባኝም። የምታገባኝ ከሆነ አግባኝ ምናምን ብዬ እራስ ወዳድ ለሆን እኮ አልፈልግም። ግን ሳልነግር ቢያንስ ተረዳኝ። የኔ ቆንጆ እረዳሻለሁ። ከባድ እንደሆነ ማውቃለሁ። ብቻ የሆነ ነገር አድርግልኝ። አድናንን ያለንተ ምንም እየቻልኩ አይደለም። ግድ የለም፣ ደስ የሚል ህይወት ይኖረናል። ቆንጆ ቆንጆ ልጆችን ደግሞ እንወልዳለን። ልጅ ሲወለድ ይሄ ስሜት አይቀየርም? በፍጹም አይቀየርም። ከአንቺ የሚበልጥብኝ ምንም ነገር የለም።
ግን ደግሞ ልጁ ተወልዶ ራሱ እኮ የተወሰነ እስኪያድግ ድረስ ምራ ከዚህ አትሄድም። ግድ የለም ለእሱ እንኳን ስጋት አይግባሽ። ልክ እንደወለደች ነው ወዲያው ነው ማባረራት። አራስ ልጅ ይዛ የት ትሄዳለች? ተከራይቼላትም ቢሆን እንድትኖር አድርጋታለሁ። ልጄን ግን በፍጹም ይዛት ሄደ። እንደሱ ማድረግ አልችልም። እንዴት የምትጠባን ልጅ ከእናቷ ትለያለህ? ህግ እንኳን እኮ አይፈቅድም። እኔ የማደርገውን አውቃለሁ። አንተማ ምንም ልታረግ ትችላለህ፣ ግን ደግሞ ለልጅ ጥሩ አይደለም። የእናቱን ጡት የግድ መጥባት አለበት። ምን እያልሽ ነው? እሺ አሁን አይ አንተ እንደምትለው እንኳን ቀላል የሚሆን አይመስለኝም። ሚራ ከወለደች በኋላ ከዚህ ቤት አትሄድም። እባክሽ በዚህ ነገር አንጨነቅ። ግን መቼም አብራ እንደማትሆን ቃል እገባልሻለሁ። እያስጨነኩ እንደሆነ እኮ ይገባኛል፣ ግን ደግሞ ቀድመህ ማሰብ አለብህ። ጊዜው ሲደርስ ነገሮች ባላሰብካቸው መንገድ እንዳይሄዱብህ። እሱ ልክ ነሽ። ካሁን አስብበታለሁ። እኔ አስተዋይ። ይቅርታ ግን ጭንቀት ላይ ጭንቀት ሆንኩብህ አይደለም? እንደዚህ አትበይ። አንቺ መቼም እኔ ላይ ጭንቀት አትሆኝም። ለወደፊት የምንኖራቸውን ጣፋጭ ህይወት እያሰብኩ ነው የምጽናናው። በጣም ሳራም ደግሞ በቅርብ አብራን ትሆናለች። ተስፋ አለኝ በደንብ። አዎ አንተን የመሰለ ሰው ሊሰጠኝ ፈልገው ነው እዚህ ድረስ ያመጣኝ። ፈጣሪ ለበጎ አስበው ነው ሳራን ከዓይኔ የሰወረብኝ። ለእኔ ሲያዘን ፈጣሪም ሲራራ ነው አንቺን ያመጣልኝ። አምላኬ አመሰግናለሁ። እኔም አመሰግናለሁ። የኔ እህት አንቺም እንደምትመጪ ደግሞ ተስፋ አደርጋለሁ። አሁን አብረሽ ኖረሽ ምን ያህል ደስተኛ እንደሆንኩ ብትይልኝ በጣም ደስ ይለኝ ነበር። ሊያውም ደግሞ አንቺ በጣም ከምትወጂው ከምታከብሪው ሰው ጋር። ቆይ እናንተ የምናወራው ያልጨረስነው ነገር አለ። ቆይ አሁን ደግሞ ምንድን ይቀራል? ቅድም ለሉዋና የሰጣት የሳራ የእጅ ጌጥ ከየት ነው ያመጣው? ይህን እኮ ተናግሬያለሁ አይደል እንዴ? ከራሷ ከሳራ የጠፋች ቀን ይህንን ጌጥ አድርጋው ነበረ። ለእኔ ከሰጠችም ቆየች። ያደረገች መስሎ ነው እንጂ አላደረገችም ማለት ነው። ለምን ተዋሻለህ? ቆይ ሳራ አድርጋው ነበር። እኔ በትክክል ትዝ ይለኛል። እኔ አላውቅም። በቃ ሽጥልኝ አለችኝ፣ ገንዘብ ሰጧል። ደግሞ ሲመስለኝ ከአንተ እውነት የኔ እውነት ይበልጣል። ሳራ ብር ሲቸግራት እኮ እኔን ትጠይቀኛለች እንጂ በፍጹም እንደዚህ አታደርግም። ጌጥ እስከ መሸጥ ደረጃ ድረስ በፍጹም ቢቸግራት እንደዚህ አታደርግም። ጠየቀችኛ። ቆይ ለምን ዋሻለሁ ታዲያ እንዴ? በቃ የማውቀውን ነገር ስናገር አታምኑኝም እና ታዲያ ለምን ጠይቁኛላችሁ? እንደዚህ ሆነ ውሸት ደሞ ውስጥ ስላለ ነዋ። የውሸት ባንክ ደሞ ውስጥ ስላለ። እኔ ለሆነ ስታሳዝነኝ ቢያንስ የእህቷ ማስታወሻ ይኖራት ብዬ ነው የሰጧል። አዝነህላት ነዋ? አዎ በደንብ አድናለሁ። አታምነኝም? እኔ ለሆናን በደንብ አፈቅራታለሁ። በደንብ ለማንም ተሰምቶኝ የማያውቀው ስሜት ለእሷ እየተሰማኝ ነው። ዝጋ። ጭራሽ አታፍርም ከሚስቴ ጋር መማገጥ? አሁን ደግሞ ጭራሽ ላይ ካፈቀርኳት ልጅ ጋር ፍቅር ያዘ። ደግሞ ለሆናን አንተ ከማፍቀር በፊት ያፈቀርኳት አንተ ለተከተል የነጠቀኝ። ለራሴ ያለን ቦታ ንግግር ያሳያል። ለምን በራስህ ልክ እኔን ትመዝነኛለህ? በለሆና ቀድሜ ያለው ሻድነ አንተ ወንድሜ በመሆን በጣም ነው የማፍረብሽ። አድናን እመነኝ፣ አንድ ቀን ህይወትህን አሳጣሃለሁ። አዎ ወይኔ ሮቤል፣ ወይኔ አምላኬ፣ ወይ ፈጣሪ፣ ወይ ቆይ ይሄ ነገር እንዴት ነው የሚያበቃው? መቼ ነው የሚያበቃው? ቆይ እስከ መች ነበር እየዋሸሽ ለመቆየት ያሰብሽው? አንቺ የተረገምሽ አንቺ አይደል የቀረሽን? አንቺ እኮ በጣም የምትገርሚ ሴት ነሽ። አሁን ደግሞ የሚያሳስብሽ ድርጊት ሳይሆን ካሜራማኑ ነው። ለእኔ የሚያሳስበኝ ነገር ለእኔ ተይው። ጥያቄን ግን አልመለስሽልኝም። አንቺ ነሽ አይደል የቀረሽን? እኔ አንቺን በሆነ ይህን ጥያቄ ደፍሬ አልጠይቅም፣ እሸማቀቅ ነበር። ዝም በይ። አንቺ እኔን መቼም ልትሆኝ አትችይም። አሁን ጥያቄ መልሽ። አንቺ ነሽ ወይ የቀረሽን? እባክሽ አድናን የቀረጸው፣ እኔ አላደርገው። እራሱ አድናን? እውነትሽ ነው? እሱ እኮ ነው። ታዲያ እንዴት ዝም አለን? ትክክለኛ የሆነ በቀል መበቀል ፈልጎ ልክ እንደዚህ አጥንት የሚሰረስር። አንቺ ሴትዮ ምን ማለት ነው? እናንተን መግደል በቀል ሳይሆን ለእናንተ እረፍት እንደሆነና እናንተን መግደል እንደሌለበት ነገርኩት። አንቺ ራስሽ ነሽ ያድናን ለውጥ።
አዎ ምንም የማያየውን ሰውዬ አንቺ ነሽ አይኑን ያስገለጥሽው። በጣም ይገርማል። አድናንም እኮ ልክ እንደዚህ ነው የሚለው። ምናልባት እሱ እንዲህ ሲልሽ እያመሰገነሽ ይመስልሻል። እኔ ግን የምነግርሽ ነገር ቢኖር ይሄ ነገር ዋጋ ያስከፍልሻል። አይ ግን ያንቺ ፍላጎት ስጭኝ አያ ስጋለቢ ደግሞ ፈረስ እንዲሆን ነበር። እመኚ ደግሞ አድናን ወደ ራሴ መልሰዋለሁ። አንቺ ጋር አይሆንም። መጨረሻ ላይ ሜዳ ላይ የምትቀሪው አንቺ ብቻ ነሽ። ምክር ግን ምንም አትችይም ምንም። በነገራችን ላይ ደግሞ አንቺ ምሳሌ ብልግና ከሰውነት ባልተናነሰ አይምሮንም እንደሚያቆሽሽ ታውቂያለሽ አይደለም? ሚራ የት ሄድሽ? ነቃ በይ እንጂ። ምክሬን ሰምተሽ እየተብሰለሰልሽ እንደሆነ ተስፋ አለኝ። ጆሮ ካለሽ ይለውጥሻል። ወይኔ እቺ ደግሞ ማናት? ሳራ ናት ብለና። ቆይ እንዴ የሳራን ጌጥ ኬት አመጣችሁ? እዚህ ጋር ደግሞ ሌላ እሳት። ከዚህ ጀርባማ አንድ ሚስጥር አለ። ለነገሩ ከመጀመሪያው ስትመጪ እርምጃሽን አልወደድኩትም ነበር። ሎህና አቤት። ውሃ ስጪኝ እስቲ። ለአድናን ቪዲዮን የሰጠሽው አንቺ ነሽ? እኔ እንደዚህ ያለ ብልግና አላደርግም። እሺ ይኸውልሽ እኔን በማድረጌ በጣም ይጸጽተኛል። በህይወቴ ከሰራሁት ኃጢአት ውስጥ የሚጸጽተኝ ኃጢአት ቢኖር ይሄ ብቻ ነው። ታዲያ ለምን ወንድምን ይቅርታ አትጠይቅም? ሎህና አንቺ ደስ ይልሻል? ለእኔ ደስታ ሳይሆን ለራስ አምሮ ነው። እሺ ምናልባት ለውጥ የሆነስ ከሆነ ይቅርታ ማለት አይከብድም። የእኔ ደስታ አንቺ ነሽ። አንቺን የሚያስደስትሽ ከሆነ ይኸው ፊት ለፊትሽ ራሴን አጠፋለሁ። አድናንን የመሰለ ወንድም መቼም አታገኝም። በህይወት የምትቆጨው በሱ ነው። ሰሚኛለሽ? አንቺም እኔን የመሰለ አፍቃሪ አታገኝም። እኔን ካጣሽ ግን ትጸጸቻለሽ። ሎህና አስቢበት። ሮቤል እኔ እያወራ ያለሁት ስለኔና ስላንተ አይደለም። አይምሮህን ደፍና አታዋራኝ። በፈጠረሽ ጥሩ ባል ሆንልሻለሁ። አብረን ነው የድሮ ማንነቴን ሁሉ ቀይራለሁ። እባክሽ በይ ሎህና። ዛሬ ከወንድም ሚስት ጋር ይዋለክ፣ ነገ ደግሞ ከሰራተኛ ጋር ትባልጋለህ። ብልግና ውስጥ መሰረት ጥሏል። ኃጢአት የሌለባት ይውገራት እንደሚለው ቃሉ ለምንድን ነው ጣትሽን ወደ እኔ የሚቀስሪው? ደግመሽ ኃጢአት አትስሪም የሚል አለ። አንተ ግን ወንድም ላይ ደግመ ደጋግማ ኃጢአት ትሰራለህ። አሁንም እንኳን እኮ እየዋሸ ነው። ደግሞ ንስሐ ከልብ ሲሆን ነው። እሺ ጥሩ። የማይረባ ከብትማችን ልጅ አይበላብኝም። ሞቻለሁ። ምን ልትሰሪ መጣሽ? የሆነ ግራ የገባኝ ነገር አለ። ምንድን ነው? ቆይ እስካሁን ድረስ የተሸወድን ያለ ነው። በምንድን ነው የምንሸወደው ደግሞ? አንተ ግን ሳራን ስለመግደል ምን ያህል እርግጠኛ? አንቺ ሳራን ስቀብር በእጅሽ ስላለው ቪዲዮ እርግጠኛ የሆንሽበትን ያህል። እች ልጅ እኮ ሳራ ናት። ሳራ ስታደርግ የነበረውን ጌጥ አድርገዋለች። እችማ ልሆን አትመስለኝም። የምን ጌጥ? ሰውዬ የሳራን ጌጥ ልሆን አድርጓለች እያልኩ ሰማኝ። እውነትሽን ነው ሚራ? እሷ እንዴት ልታደርገው ትችላለች? ወይኔ እቺ ማነች? ሳራ ነች ልሆና? እኔ እኮ ግራ አጋባችኝ። ሳስበው ሳራ ነች መልኳን ቀይራ ልሆና ሆና ጌጥ ያለችው ማለቴ። ቆይ ተመሳሳይ ጌጥ ልሆና ቢኖራት? ቆይ አንተ ስታስበው የትኛው ማመን ይቀላል? እሺ ለአንቺ የትኛው ቀለልሽ? ልሆና የምትባል ሴት የለችው። እርግጠኛ ነኝ ሳራ ራሷ ናት ተመልሳ መታ እየተጫወተችብን ያለችው። ያለውቅም ሚራ። ወይኔ ሚራ፣ እኔ እኮ ላብድ ነው። አንተ ግን ታውቀዋል። አደጋ ላይ እኮ ነው ያለ ነው። ስለዚህ ሚራ እኔ ቀርቤ እንዳወጣጣ ታግሽ። ይኸውልሽ ሚራ ከኔ ተቃራኒ መሆን ምንም አይጠቅምሽ። አንተ ሰውዬ አሁንም አንተ ለራስ ጥቅም ነው እያሰብክ ያለው። የምን ጥቅም ነው የምታወሩ ሚራ? እንዴ ይኸውልሽ የኔ ሀሳብ አንድና አንድ ብቻ፣ እሱም ጥርጣሬሽን ማረጋገጥ። አንተ ልዋናቱን ሳራ አላቅም አንዳችሁን አፍቅራችኋል። ከዛ ደግሞ በዚህ ምክንያት አድርገህ የራስን ነገር ልታበስል። ሚራ ሁሌም እኔን ሀሳቤን አትረጅኝ። በዚህ ምክንያት ደግሞ እኔን መጨረሻ ላይ እንደ ከሃዲ ትቆጥረኛለሽ። አንተ ሰውዬ ቆይ እኔ ምን ልረዳክ? ሌላ ሴት ከሄድ ብዬ ላምስችልህ? እሱን ነው የምትፈልገው? ንገረኛ። ነገሮችን ላስተካክልልህ፣ ላብስልልህ፣ እንደዛ ነው የምትፈልገው? ኧረ አንቺ እኮ ሸባ አድርገሽ ልታስቀሪ ነበር። ፈጣሪ አልፈቀደልሽም እንጂ።
ነበር ነው። አሁን ደህና ቤት አለን፣ ገንዘብ አለን። ስለዚህ ከዚህ ጠፍተን አብረን እንኖር። አንቺ እርጉዝ ነሽ ሚራ፣ አንቺ ያረገሽው ከአድናን ነው። በቃ ስለዚህ ተይኝ። ድል ፈንታሽ ከሱ ጋር ነው። ሮቤል አንድ ነገር ልንገርህ፣ የኔ ድል ፈንታ አንተ ነህ። አንተን ማጣት አልችልም። አንተን ካጣው ሞቴ ነው። እኔን ማግኘት ሊሆን ይችላል ያንቺ ሞትሽ። ስለዚህ አስተውይ፣ በደንብ አስተውይ። እኔ እየገባኝ አይደለም። አንተ ሰውዬ ለምንድን ነው ይሄን ያህል እየጠላኝ ያለው? ለምን ይመስልሻል የጠላሁሽ? አላውቅም፣ ብቻ እኔ የማውቀው ከልሆና ፍቅር እንደያዘ ብቻ ነው። ይሄን ያንተ ልሆና ምናብ ትሆናለች። እርግጠኛ ነኝ በነፍስ የምትጫወተው ሳራ ነች። ይሄን እንዳጣራ ድል ስጪኝ ስልሽ አሻፈረኛል እና እኔ ምን ላድርግሽ? እኔ ሳራ ትውልሆና አጣራለሁ። አንተ ብቻ አርፈህ ተቀመጥ። ምን ደረቅ! ይሄን አንቺ እሺ ብለሽ ቢሆን ኖሮ ለዋና ይሄን የቀፌ ውስጥ ነበረች። ወይኔ ሚራ! ሚራ! አቤት። ምን ተፈጠረ? ችግር አለ? ጄኖር ታምሽ ምንድነው? የምን ወረቀት ነው? እሱን በራስ ወረቀቱ ያብራራልሻል። ተው እንጂ አድናን፣ አታስደንግጠኝ። በዛ ላይ ለጽንሱም ጥሩ አይደለም። ስለ ጽንሱ በደንብ አውቃለሁ። ወረቀት ባንብብ ለጽንሱ ምንም አያደርገው። ተው እባክህን፣ መጥፎ ነገር ከሆነ የተጻፈበት ይቅርብኝ። ሚራ፣ ምርጫ እየሰጠሁሽ እኮ አይደለም፣ ዝም ብለሽ አንብቢ። ምን ፍቺ? ከዚህ በኋላ ምንም አትይም። አሁን ፈርመሽ ስጪኝ። በእኔ በኩል ጨርሻለሁ። አይ በፍጹም አይሆንም አድናን። እንዴ እኔ የማይኖር ወረቀት መቼም አልፈርምም። ይህንን ቪዲዮ ለህግ ባሳይ ባዶሽን ነው የምትቀሪው። ለልጅሽ ስትይ እንድትዋረጅ አልፈልግም። በክብር ፈርም። ከዛ አንተ ከዛ ሴት ጋር ልትጋባ። እንደዛማ በፍጹም አይሆንም፣ አላደርገውም አድናን። የትኛዋንም ሴት ማግባት አለማግባቴ የግል ውሳኔ ነው፣ አንቺን አይመለከትሽም። ለምን አያገባኝም? እንዴ የልጅ አባት እኮ ነህ። ስትጫወትብኝ እንዴት ዝም እላለሁ? አንቺ ስትጫወችብኝ ማየት ነው የሚያስደስትሽ? አውቃለሁ አድናን፣ በጣም ብዙ አንገት የሚያስደፉ ጥፋቶችን አጥፍቻለሁ። እንዴት ነው ነገሩ? አንቺ ግን ቀና ብለሽ ስትናገሪ በኩራት እንደው ሚዲያ ላይ የሚያሸልምሽ ነው እንደሚመስልሽ? እውነቴን ነው አድናን፣ ያደረግኩት ነገር በጣም ጸጥቶኛል። ግን ደግሞ አንተ መፍታት የሚባለው ነገር በፍጹም የማይታሰብ ነገር ነው። ቪዲዮውን እዛ ለፍርድ ቤት ሰጥቼልሽ መዝገብሽ ላይ በፋይልነት እንዲቀመጥ የፈለግሽው ማለት ነው? እንደዚህ እንዲሆን አልፈልግም አድናን። ቆይ ለምንድን ነው እንዲጨካኝ ሆንከው? የሌለብን ባህር ኬት ነው ያመጣኸው? እንዲኖርብኝ ስላደረጋችሁኝ ነዋ። ማላውቀውን ጭካኔ እንዳውቅ ስላደረጋችሁኝ። በቃ ይገባኛል፣ ጉዳት ትልቅ ነው። ግን ደግሞ መነኝ እርጉዝ ነኝ። ጉዳትን በልጅ ክሳለሁ። እንደው የፈጣሪ ስራ ለምን አይባልም እንጂ ከአንቺ መውለዴ በጣም ነው የሚጸጽተኝ። እንዲህ እንድትለኝ አልፈልግም አድናን። በበፊት ማንነቴ እንድኮንነኝ አልፈልግም። አንቺም የማይገባ ድንጋይ ሁን ብለሽ ከዚህ በኋላ መሸወድሽን አቁሚ። እኔ እንደበፊቱ ሸውድ እያልኩ አይደለም፣ ከልቤ ነው አድናን። አሁን ሚስት አድርገኝና ልታመንልህ። እባክህን አንድ እድል ስጠኝ። ሰምኛለሽ? የተዘጋና የተቆለፈ ቤት ላይ በማንኳኳት ራስሽን አታድርግም። እሺ አውቃለሁ፣ ግን ደግሞ እኮ ቢቆልፍም ድጋሚ ይከፈታል። ቁልፉ ጠፍቷል፣ አንቺ መክፈት አይችልም። ቆይሻው እኔ ፈተ ምን ልትሆን ነው? አንቺን ፈትቼ መኖር ማልችል ነው እንደ መስሎ የሚታይሽ? አዎ ግልጽ ነው። እኔ ያለ አንተ ያለ መኖር አልችልም። ይሄ ደግሞ ስንጋባ ቃል የተገባባለው ቃል ነው። ስለ ቃል አንቺም አፍ ኖሮች ታወሪያለሽ። ሲቆይ ልጠይቅሽ፣ እንደው የቃል ትርጉምን በቅጡ ታውቂዋለሽ? እኔም ፈተ ከዛ ሊሆን አግብተህ እዚህ ቤት ውስጥ መኖርን የተመኘው እንደዛ ነው? እሱ የኔ ውሳኔ ነው። ቆይ እስኪ እች ሴትዮ ሳራ ትውል ሆነ በምን አወክ? ይሄን ንገረኛ። ሲጀመር እኮ እኛ ዋሸንክ አንተ የተነገረ ነገር በሙሉ ስለምታምን። ሳራን አንቺና ሮቤል ታመጦታላችሁ። ይቺ ግን የኔ ልሆና ነች። የሳራን ጌጥ እጇ ላይ አድርጋ አይተኳል አይደል? ስለዚህ ልሆና ላለመሆኗ ምን ማረጋገጫ አለ? የመጨረሻ የምትይውን ስታጭ ደግሞ የኔ ያልሽ? አይ እምለው ሳጣ ሳይሆን ነገሩ ምንም ነገር እየጣመኝ አይደለም። አልጣመኝም ነው ያልሽው? ስለ እኔ ህይወት እኮ አንቺ ልጥመሽ አይገባም። ይሄንን አትርሺ። ዝም በል እባክህ። ቀድማ ሞኝነትን ስላወቀች ነው የተጠቀመችብህ ያለችው። ሮቤል አይደል የሰጣት የሳራ ነው ብሎ ጌጡን? ይሄን ነገርማ በፍጹም ሮቤል አያውቅም። ከየት አምጥቶ ነው የሚሰጣት? ሲጀምር አሁን የተለያየ ቋንቋ ማውራት ጀምራችኋል መሰለኝ። እንደው ተግባቡ ከቻላችሁ። ራሱ ነው እሱ እንደሰጣት የነገረኝ። ይሄን ሊያደርግም አይችልም እንዴ? ቆይ ያሟል ማለት ነው? አልገባኝም። ለምን ይሄን ያልገረመሽ? እኔ እየገባኝ አይደለም። ከየት አምጥቶ ነው የሚሰጣት? እሺ ቆይ ለአንተስ ምን አለክ?
ከየት ያመጣው ብዬ ስጠይቀው ሽጥ ብላ ስታይ ነው አለኝ። ወይኔ ሸወደኝ ማለት ነው። ወይኔ ሚራ ሁሌም ይሸውድሻል። ለማንኛውም የሳራን ጉዳይ ከራሱ ከሮቤል ጋር እጨርሳለሁ። አንቺ ወረቀቱን ፈርመሽ አስቀምጪልኝ። ሮቤል ከመጠን በላይ እየተጃጃለ ነው። ይሄ ደግሞ ለሱ በጣም ከባድ ነው። እሱን እዛው ከሮቤል ጋር አፍችው። ሮቤል ላንቺ መቼም አይታመንም። ለሌባም ሌባ አለው አይደል የሚባለው? ገና ይጫወትብሻል። ደደብ ሸወደኝ ማለት ነው። ወይኔ ሚራ ሮቤል ቆየት አባቱ ሄዶ ነው። ሮቤል እኔም ማላውቀውን ጨዋታ ከጀርባ የተጫወተ ብቻ እንዳይሆን። ስማ ቶሎ መልስ እፈልጋለሁ። እንካ። እሺ በቃ ቦስ። ሰማኛለህ? በአሁኑ ጠቀም ያለ ክፍያ ነው ያለ። ብቻ አንተ ይሄ ቦታ የት እንዳለ አጣራ። ይኸውልህ ገዢ ፈልገን እንሸጠዋለን። ጣጣ የለውም። በቃ እሺ ሂድ በቃ። አዎ ግን ይኸውልህ ቶሎ መልስ እፈልጋለሁ። አደራ ቶሎ መልስ ስጠኝ። ትንሽ ሰዓት ብቻ ስጠኝ፣ እደውልልሃለሁ። በቃ አዎ ገንዘብ ካለ በሰማይ መንገድ አለ። ዮሐና አሁን ገንዘብ ሳገኝ አንቺን መምጣት አይቀርም። ዮሐናን አግብቼ ብቻዬን መኖር ነው ፈልጎ ከዚህ በኋላ ደስ ሲል በእግር እንደምትሄድ ለማወቅ ፈልጌ ነበር። አድናን ቁም! ቀጥ በል! አድናን ቀጥ በል! አድናን ይኸው በላቸው ውደኝ። እስኪ ምክንያት ምንድን ነው? ያው እስከ ዛሬ መቆምና መራመድ ትችል ነበር አይደለም? ንገረኝ።